Hello everyone, this is Now Times. ዛሬ የምንገኘው በመሃል ፒያሳ ኤሊያና ሞል ውስጥ ነው። የተለያዩ የኤሌክትሮኒክስ እቃዎችን ማየት የምትፈልጉ ከሆነ ይህን ቪዲዮ እስከ መጨረሻ ይከታተሉ። ሰላም ነው አለን። እሺ ዛሬ ከማን ጋር እንገኛለን እና ደግሞ የት እንገኛለን? ሽመባባላለሁ። የምንገኘው ኤሊያና ሞል ውስጥ ግራውንድ ስር ነው። ስታር ኤሌክትሮኒክስ እንባላለን። ኦኬ እሺ፣ በጣም ጥሩ። ስለዚህ ዛሬ ከእናንተ ጋር የተለያዩ አይነት ኤሌክትሮኒክሶችን ለማየት መተናል። እዚህ እያንዳንዱን በደንብ ታስረዳናለህ ከነዋጋው። ደስ ይለኛል። ችግር የለም። እሺ እንጀምር። ልጆች እንግዲህ ከ130 ሊትር ጀምሮ እስከ 500 ትልቆች ይወጣሉ። አሁን እዚህ ጋር የምናየው ዌስት ፖይንት ነው። 210 ሊትር ናቸው። እነዚህ አሁን ፋን ሲስተም አይደሉም። ዌስት ፖይንት ናቸው። ከኋላም ሲልድ ናቸው። ላይክ የሚመረጡ ፍሪጆች አይደሉም። በእነዚህ አይነት ፍሪጆች ማለት ነው። ሞሮፍ ግን ለምሳሌ እዚህ ሳምሰንግ ፍሪጆች ናቸው። ፋን ሲስተም ናቸው። ፓወር ሴቪንጋቸውም አሪፍ ነው። ግድግዳ ላይ በረዶ የመጋገርና ሽታ የማምጣት ባህሪ የላቸውም። ምክንያቱም ፋን ሲስተም ስለሆኑ ማለት ነው። እንደነዚህ ማለት ነው። በጣም ጥሩ። ከታችም አሪፍ የመደርደሪያና እዚህ ጋር ፍሬሽ ቦክስ እንጀራና ፍሬሽ ነገሮችን የማስቀመጫ እንትኖች አሉ። አሁን እነዚህ ዋጋቸው 80 ሺህ ብር ነው ማለት ነው። ዌስት ፖይንቶቹ ደግሞ ዋጋቸው እነዚህ እስከ 52 ሺህ ብር ድረስ እየተሸጡ ይገኛሉ ማለት ነው። በጣም ጥሩ። ያለ ተመልካቾቻችን ይሆን ዘንድ ፋን ሲስተም ሲኖረውና ሳይኖረው ያው ቅድም ያልከው አለ ሳምሰንግ ላይ ግን ሁለት አይነት ፍሪጆች አሉ ሲስተማቸው ማለት ነው። ከኋላ ኮምፕረሰር ሲስተም ይባላል። እሱ የሚሰራው በኮንዴንሰር ሲስተም ከኋላ ሽቦ ያለው በሱ ነው ኦፕሬት የሚያደርገው ማለት ነው። ሁለተኛ ደግሞ እንደነዚህ ፋን ሲስተሞች ይባላል። ይሄ ማለት ቦርድ ሲስተም ስለሆነ ራሱ አውቶማቲካሊ ሳክ የማድረግ ሽታዎቹን ምናምን ነገር የመቆጣጠር ባህሪ ያላቸው። ስለዚህ ሞሮፍ ከፕራይስ አንጻር ትንሽ የሚጨምሩት ፋን ሲስተሞች ናቸው። ስለዚህ በጣም ተመራጭ ነው ማለት ነው። ተመራጭ የሆኑት ፋን ሲስተሞች ናቸው። በጣም ጥሩ። እሺ ተመሳሳይ ሊትር ናቸው እነዚህ ሶስቱ። አፕሮክሲሜትሊ ሊትራቸው ስንት ነበር? ሊትራቸው እነዚህ 300 ሊትር ናቸው። 410 ሞዴል 300 ሊትሮች ናቸው። ፕሮፊል ደግሞ የቱርክ አርሴኒክ ጋር አብረው የሚያስመጡት እቃዎች ናቸው። እነዚህም ተመሳሳይ ፋን ሲስተሞች ናቸው ማለት ነው። ሰፋ ያለ ፍሪጅ ነው። ለቤተሰብ ይሆናል። ተለቅ ላለ ቤተሰብ ምናምን ነገር ከነዚህም ተለቅ ያለ አለ። ብዙ ጊዜ ፍሪጅ አትቀይረውም እና አንዴ የምንገዛው እቃ ስለሆነ ረጅም ጊዜ የሚያገለግል ነገር ዱሬብል የሆነ ነገር ቢሆን አሪፍ ነው። በጣም ጥሩ። እነዚህም ተመሳሳይ ፋን ሲስተሞች ናቸው። እነዚህ ብራንዳቸው ነው እንጂ የሚለያየው ኦልሞስት ፋን ሲስተም ናቸው። ያላቸውን ፓወር ሴቪንግ ያላቸውን ፕራይስ ብዙም አፕሮክሲሜትሊ ተመሳሳይ ነው። አሁን እነዚህ እስከ 75 ሺህ ብር ይሸጣሉ። ሚዲያ ይባላሉ። ተመሳሳይ 310 ሊትሮች ናቸው። ፋን ሲስተም ናቸው። ስማርት ኩሊንግ ሲስተም የሚጠቀሙት ቆንጆ ብራንዶች ናቸው። 81 ሺህ ብር እየሸጥን እንገኛለን። ፖፕላርን ደግሞ ከፈለገን አሁን ፍሪጆች በረዶ ቤታቸው እነዚህ አሁን በተመሳሳይ ከላይ ናቸው አይደለ? እነዚህ ደግሞ አፕሳይድ ዳውን ናቸው ፍሪጃቸው። ኦኬ ተቀያየረ ቦታው ማለት ነው። ሞር ኦፍ ዲዛይኒንግ ላይ ለውጥ አላቸው። ስቲል ፋን ሲስተም ናቸው። እሺ ግን ምንድነው እዚህ ጋር መሳቢያዎች ስላሉ አማራጫችን ምንድነው እዚህ ጋር የተለያየ አይደለ አይነቶችን በተለያየ እቃ ማስቀመጥ ስለምንችል ኢንኬዝ ደግሞ ስፔሱን የምንፈልገው ከሆነ ደግሞ ሁሉም መውጣት ይችላል። በጣም ጥሩ። ሊትሩ እንዴት ነው? የዚህ ሊትራቸው 320 ሊትር ናቸው እነዚህ ማለት ነው። አሁን ይሄ ፖፑላር ይሁን እንጂ ብራንዱ ሚዲያም ሃይሴንስም ኤልጂም ሳምሰንግም በዚህ በአፕሳይድ ዳውን በተመሳሳይ ፕሮዳክት ይገኛሉ። በእነዚህ ዋጋ ሬንጃቸው ደግሞ ከ90 ሺህ ብር እስከ 130 ሺህ ብር ድረስ እየተሸጡ ይገኛሉ ማለት ነው። በጣም ጥሩ። ኦርቢትም አለ። ያው አንዳንድ ደግሞ ፍሪጆች ዲዛይናቸው ዋተር ዲስፔንሰር ያላቸው ናቸው። ኦኬ ውሃ መቅደስ እንችላለን ማለት ነው። ማጣራት ሳይሆን ጀስት ለማቀዝቀዝ ማለት ነው። እስከ 3 ሊትር ድረስ በዚህ በኩል ውስጥ አስገብተን እዚህ ውስጥ ነው ውሃው የሚደረገው። ፖር ይደረግና ከዛ በኋላ እዚህ ጋር አስደግፈን ብርጭቋችንን መቅዳት እንችላለን ማለት ነው። እነዚህ ያው ተች ኮንትሮለሮች ናቸው። ሎክ ማድረግ ይቻላል።
ግሬዱን መጨመርና መቀነስ ኮንትሮል ማድረግ እንችላለን። ስቲል ተመሳሳይ ፋን ሲስተሞች ናቸው። ትንሽ ግን ተለቅ ያለ ይመስላል ይሄ አይደለ? ሳይዝ እነዚህ ጎናቸው 70 ነው፣ ሜትር በ80 ናቸው። ኦኬ ዋጋቸው እስከ 130 ሺህ ብር ድረስ ነው። እስከ 130 ሺህ ብር 420 ሊትር ናቸው ማለት ነው። በጣም ጥሩ። እሺ ምን ይመስላል? ወደ ትልቆቹ ደግሞ ፍሪዝ መሄድ እንችላለን። ይቻላል። እሺ አሁን ማን ጋር የምንገኘው? አሁን የልጅ ላይ ደርሰናል። እሺ የልጅ አሁን ሳይድ ባይ ሳይድ ናቸው። ይሄ ማለት የልጅ ነው። 520 ሊትሮች ናቸው። እነዚህ ሳይድ ባይ ሳይድ ሲሆኑ በረዶ ክፍል በዚህ በኩል የሚገኙ ሙሉ ማለት ነው። ኖርማል ደግሞ ፍሪዘሩ ይሄ ቤት ነው። እነዚህን ትንሽ ለየት የሚያደርጋቸው ከቧንቧ ጋር በላይን ይገናኙና በረዶ መፈልፈያ ይኖራቸዋል ማለት ነው። እዚህ ጋር በየት በኩል ነው የሚገናኘው? ከኋላ ጀርባ የራሱ ጋር ከዋጋ ይገናኙና በዚህ በኩል ኦፕሬት ያደርጋል ማለት ነው። እዚህ ጋር ደግሞ ፕሮዳክቱ የምናገኘው እዚህ ጋር ነው። እሺ በረዶ ኪዩብም እዚህ ጋር የምንመርጥበት ነው። ኦኬ ውሃም ፊልተር ያደርጋል፣ ያጣራል። ከዛ ደግሞ በረዶ ስትፈልጊ ደግሞ እዚህ ጋር ተነኪውና ታች ነው። ኦኬ እቺን ክሊክ ብቻ ማድረግ ነው። በጣም ስማርት ነው። ኬዝ ውሃ ምናምን እሺ ነገር እዚህ ጋር ድብ ያደርግልናል። እንግዲህ ቀዝቅዞ ውሃም አጣርቶ መጠቀም እንችላለን። 10 ዓመት ዋራንቲ ያላቸው ኤልጂዎች ናቸው። ኦኬ ቆንጆ እንግዲህ ኤልጂን ማንም ያውቃል አይደል? አዎ እንትን ነው። ስለ ዋራንቲ ስናወራ ለየብራንዱ የተለያየ ዋራንቲ ነው የምትሰጡት ነውስ እንዴት ነው? እንግዲህ ካምፓኒው የሚሰጠን 10 ዓመት ዋራንቲ ነው። ኦኬ ካምፓኒው ሲሰጣችሁ ነው እናንተ ፕሮቫይድ ማድረግ የምትችሉት? ፕሮቫይድ ነው የምናደርገው። ከካምፓኒ ጋር ተያይዘን ስለምንሰራ ስፔር ፓርቶች ኤኒቲንግ ቴክኒሻን ስታፍም ስላለን ሰምቲንግ ሃፕን ካደረገበት ቴክኒሻን ቤት ድረስ መጥቶ ፊክስ ማድረግ ይችላል። ስፔር ፓርት እንደፈለጉ ማግኘት ይቻላል። እዚህም አሉ በቀላሉ ከፍተው እዚህ ጋር መቃንተን ማድረግ ይቻላል። አይ በጣም ጥሩ። ጎናቸው 91 ነው። ኦኬ 91 ነው። እሺ ተመሳሳይ ደግሞ ደረጃ በተመሳሳይ ሊትር ሂታቺ ነው። እሺ ይሄ ደግሞ ፎር ዶር ነው። ዋው ፋንሲ ነው በጣም ሰፋ ይላል። ተለቅ ያለ ቤተሰብ ብዙ ጊዜ አክቹሊ እነዚህ የሚሆኑት ይሄ ኦፕን ኪችን ያላችሁ አለ አይደል? ሳሎን ላይ ሰፋ ያለ ቤት ሲሆን ያምራል። ለውበትም እነዚህ ክሪስታል ነው። ግላሳቸው ቶሎ የሚሰበር አይደለም። ሬዚስት ያደርጋል ሂቶችን ምናምን ማለት ነው። ሊትር ስንት ነበር? ሊትራቸው 520 ሊትር ናቸው። 520 ሊትር በደንብ ከፍ እያለ ነው ሄደው። አሁን ከዚህ ጋር ተያይዞ ልጠይቅ የምፈልገው ነገር ለሆቴሎች ወይ ደግሞ እንደዚህ ካምፓኒዎች ምናምን መጠቀም ከፈለጉ አይ ቲንክ እነዚህ ናቸው ፕሪፈር የሚደረጉት አይደለ? ትናንሾቹ ብዙም ዕቃ ላይ ያላቸው ምናምን ያው እንደ ፋሚሊው ብዛት ነው። እነዚህ ያው በፋሚሊ ብዛት ያላቸው ኦፕን ኪችን ላይ በጣም ያምራሉ። ለሆቴሎች ሲሆን ደግሞ ይሄንን ይወስዱና በተጨማሪ ደግሞ ዲፕ ፍሪዝ ደግሞ ይወስዳሉ። በጣም ጥሩ። እነዚህ ዋጋዎቻቸው ስንት ነው? ሂታቺ ዋጋው 230 ሺህ 230 ሺህ ብር። የከለር አማራጭ አላቸው። ኦኬ ሳምፕል ላይ ያው ጥቁር ነው ያለው። እሺ ሲልቨር አለው፣ ግሬ አለው እና በርገንዲ ከለር አለ። በርገንዲ ከለር አለው። አይቻላል። ይሄኛው ዋጋ ረሳሁት። 360 ሺህ ብር ይበልጣል ማለት ነው። ይበልጣል። ኤልጂ ትንሽ ኳሊቲውም ስለሚበልጥ የጃፓን ምርቶች ናቸው። 10 ይርስ ዋራንቲ አላቸው። ናይስ። አይ ቲንክ አዲስ ብራንዱ ፋሚሊየር አይደለም አይደል? አዲስ ብራንዶች ናቸው። የፕሮሞሽን ፕሮዳክቶች ናቸው። የቻይና እቃዎች ናቸው። ጎናቸው እነዚህ ትንሽ 83 ናቸው። ከነዛ ትንሽ ጠበብ ይላሉ ማለት ነው። ያስታውቃል። ከላይ ያው ፍሪዘር ቤቱ ነው። እሺ ሃንድላቸው አላቸው። እሺ ሃንድላቸው ይገጠማል፣ ይታሰራል። መክፈቻው ማለት ነው። ፋን ሲስተም ናቸው። ሊቨርፑል አላቸው። እዚህ ጋር ሳላድ ቦክሶች አላቸው። ላይቲንጉም በጣም ያምራል። ለየት የሚያደርገው ይሄ በረዶ ቤቱ መሳቢያ ነው። ዲፕ ፍሪዘር ነገር ነው። ፍሪዘሩ በቃ ይሄኛው ጀስት በረዶ ቤቱ ማለት ነው። ኦኬ ስጋ ሜኒቲንግ አሳም ሜኒቲንግ የምናስቀምጥበት ማለት ነው። ይሄም የታችኛው ቤትም ደግሞ በረዶ ቤቱ ነው። ይሄ አሪፍ አድቫንቴጁ ምንድነው? ድንገት ስጋ አሳ ምናምን ካለሽ የተለያየ ቦታ ማስቀመጥ ትችላለሽ። ሁለቱንም በተለያየ ቴምፕሬቸር አድጀስት ማድረግ እንችላለን። በጣም ጥሩ። እንደ አማራጭም ውሃ እንደ ቅድሙ እንዳሳየውሽ ውሃ ቀዝቀዝ የማቀዝቀዝ አላቸው። ሱፐር ፍሪዝ ፍሪዘሩንም ቻይልድ ሎክም አላቸው። ጫን ስልናቸው መቆለፍ ባህሪ ያለው። ዋጋቸው እስከ 135 ሺህ ብር ነው። ናይስ ይባላሉ። የፕሮሞሽን ፕሮዳክት ናቸው። አሪፍ ናቸው። በጣም ጥሩ።
ዲስ ዋን ደግሞ አይስላንድ ይባላል። እሺ ትንሽ ከየታችን ጋር የሚመሳሰል እንትን አላቸው አይደል? አዎ ሁለት ተከፋች። ይሄ ሳይድ ባይ ሳይድ ነው። ቴምፐርድ ግላስ ነው የሚጠቀሙት። ያምራሉ። ለመወልወልም ምናምን ይመቻል። እንግዲህ ተመሳሳይ ነው። እነዚህ ይሄ በረዶ ቤቱ ነው። እዚህ ደግሞ ፍሪዘር ቤቶች ናቸው። ፋን ሲስተም ናቸው። ጎናቸው 90 ነው። 520 ሊትር ናቸው። ኮንትሮለራቸው እዚህ ጋር ነው። 3 ሰከንድ ጫን ብለን ቻይልድ ሎክ ማድረግ እንችላለን። ቴምፕሬቸሩን አድጀስት ማድረግ እንችላለን። 10 ዓመት ዋራንት አላቸው። ቆንጆ እቃ ናቸው። በጣም ጥሩ። ያ እዚህ እስከ 180 ሺህ ድረስ መሸጥ ይችላል። 180 ሺህ ድረስ እንሸጣቸው። እሺ ያ እሺ አይ ቲንክ ናይስ። እንደዚህ ይሄ አይስላንድ ታርጌት ብዙ ጊዜ ሰው ከረጅም ጊዜ በኋላ ነው የሚገዛው አይደለ? 10 ዓመት 10 ዓመት በኋላ ነው። ስሩ ዛት ታይም ደግሞ የተለያየ ፕሮዳክቶች ይመጣሉ አይደለ? አዲስ ብራንድ ነገር ነው። እዚህ አጋጣሚ ማስተላለፍ የምፈልገው ለከስተመሮች መሰለሽ ፍሌክሲብል ቢሆኑ አይደለ? አንዳንዴ ከብራንድ አንፃር ብሬን ዋሽ ድንሆንና ያንን ብራንድ መልሰን እቃ ደግሞ ትንሽ ሲዝናል ነው አይደለ? አዳዲስ ነገሮችን መሞከር ቢደፍሩ የተሻሉ ፕሮዳክቶች አሉ። ሪኮማንድ እናደርጋቸዋለን። እንግዲህ ኦዲየንሶቻችን በደንብ ይሰሙሃል ብዬ አስባለሁ። ይሄ ያ እኔም እንደዛ ነው የማስበው። እና ደግሞ በደንብ በአካል ብዙ ነገር እናስረዳቸዋለን። እዚህም ተመሳሳይ ናቸው። ብዙ ጊዜ ዲዛይናቸውና ፋንክሽናቸው ተመሳሳይ ነው። ያው የኳሊቲ የሀገሩ የጥራታቸው ነገሮች ሊለያይ ይችላል እንጂ ማለት ነው። ግን ተመሳሳይ ነው። ጎናቸው 91 ነው። ፋን ሲስተም ናቸው። ይሄኛው በረዶ ቤት፣ ይሄ በረዶ ቤት ነው። እዚህ ደግሞ ኖርማል ቤቶች ናቸው። ይሄም ከአይስላንድ ጋር በተመሳሳይ እስከ 180 ሺህ ድረስ ይሸጣሉ ማለት ነው። ሀገራቸው እነዚህ ማለት ነው ሞሮፍ የቻይኖች ናቸው። አዳዲስ ብራንዶች የቻይና ብራንዶች ናቸው። ግን ከስፔር ፓርት በደንብ አሉ። ዋስትናቸውም ደግሞ አሪፍ ነው። ኮምፕሌን ቀርቦብን የማያውቁም እቃዎች ስለሆኑ ሪኮማንድ እናደርጋቸዋለን። ስለዚህ አሁን እናንተን ለማግኘት ኦዲየንሶቻችን የት ብለው ይምጡ እና ደግሞ ስልክ ቁጥርም ካላችሁ እዛው ተናገሩ። ችግር የለም። በቃ የምንገኘው ኤሊያና ሞል ፒያሳ ከተሞካ ፊት ለፊት ግራውንድ ሞል ውስጥ ነው። ስታር ኤሌክትሮኒክስ እንባላለን። ብዙ አይነት ማርኮች ብራንዶች አሉ። የተለያዩ እቃዎች ቲቪም ኦቨንም ቅድም እንዳየሽው ዋጋ ላይ ኔጎሺየብል ነን። በጣም ጥሩ ያደረገ ከስተመርነቱን ነው እኛ የምንፈልገው። ቆንጆ ነገር ወስዳችሁ ነገር ተመልሰው እንዲመጡ የምንፈልገው። ሁሉም አለ ይምጡ እንላለን። ይጎብኙ። እሺ ኮንታክት ማድረግ ስልክ ቁጥር 0919 78 52 59 ሌላውን ደግሞ ዲስክሪፕሽን ላይ ደግሞ እንጽፍላችኋለን። እሺ እናመሰግናለን በጣም ቴንክ ዩ።